እንዴት ናችሁ? ሰላም ናችሁ? በጌታ በኢየሱስ ስም ሰላም ናችሁ? እኔ በጣም ሳገለግል ድምፅ በጣም ነው የምፈልገው። እንደዚህ ደግሞ የተራራቀ መድረክ አልወድም፣ ካሜራም ስላለን እንጂ እዛ ጋር ነበር የምቆመው። በጣም ኢንተራክት ማድረግ ስለምፈልግ ነቃ ብላችሁ እንድትሰሙኝ እፈልጋለሁ። መጀመሪያ እንግዲህ በቤቱ እንዳገለግለው ታማኝ አድርጎ የቆጠረኝን እግዚአብሔርን አመሰግናለሁ። በመቀጠል ደግሞ የቤተክርስቲያን መሪዎችና አገልጋዮች ይህን መድረክ ስላመቻቹልኝ እድሉ ስለሰጡኝ እግዚአብሔር ይባርካችሁ ማለት እፈልጋለሁ። ምናልባት ድንገት ማታውቁ ሰዎች ካላችሁ ናቲ ይባላል። ውልደቴም እድገቴም እዚች ኬሲ ቤተክርስቲያን ነው። የእሳቸው ልጅ ነኝ ማለት ነው። ጠዋት በማለዳ ብለስ አድርገኝ ብዬው ተንበርክኬ ብለስ አድርጎኝ ነው የመጣሁት። አም ሶ ኤክሳይትድ እኔ ራሴ ማለት ነው። ዛሬ እግዚአብሔር ይመስገን፣ ሃሌሉያ። ዛሬ በጣም ወሳኝ ነገር ነው የምንነጋገረው። መንፈሳዊ ረሃብ ወይም በርኒንግ ስፒሪቹዋል ዲዛየር በሚል ነው የምንነጋገረው። በጣም ትኩረታችሁን ሀሳባችሁን እፈልጋለሁ። መንፈሳዊ ረሃብ ወይም በርኒንግ ስፒሪቹዋል ዲዛየር። እስቲ አጭር ጸሎት እናደርግና እዛው ለእግዚአብሔር ቃል እንሄዳለን። ሃሌሉያ ሃሌሉያ። ምን ጠብቃችሁ ነው ዛሬ የመጣችሁት? ከጌታ ከጠበቃችሁ ከጌታ ተመራችሁ ትሄዳላችሁ። ምንድን ነው ጠብቃችሁ የመጣችሁት? ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ጊዜ ይናገራል አይደል? ምን ፈልጋችሁ መጣችሁ? ምን ተጠባብቃችሁ መጣችሁ? ዛሬ በዚህ እሑድ ማለዳ ምናልባት ቤተሰብ ቤተክርስቲያን ሂድ ስላላችሁ ሊሆን ይችላል የመጣችሁት። አሁን ግን እዚህ ጋር ሀሳባችንን እናስተካክልና ሃሌሉያ ተናገረኝ እንለዋለን። መንፈስ ቅዱስን ሃሌሉያ ሃሌሉያ። እግዚአብሔር አባታችን ሆይ በጌታ በኢየሱስ ስም እጅግ አድርገን እናመሰግናለን። መንፈስ በመካከላችን ይመላለስ። እግዚአብሔር የዘላለም አምላክ እኔም ከዝግጅቴ ከእውቀቴ በላይ አንተ ከልብ ወደ ልባችን እንድትናገረን ለምንሃልን። መንፈስ ቅዱስ አስተምረን። ቃል በስልጣንና በኃይል ይነገር በጌታ በኢየሱስ። እንደነገርኳችሁ ርዕሴ መንፈሳዊ ረሃብ ወይም በርኒንግ ስፒሪቹዋል ዲዛየር በሚል ነው። ትናንትና አንድ ሜሴጅ ዩቲዩብ ላይ እየሰማው ነበር። መንፈሳዊ ግለት የሚል ትምህርት እየሰማው ነበርና ምን ይላል አስተማሪው? አሁን በዚህ ዘመን በጣም የተለመደ ቃል እኔም ብዬዋለሁ፣ አሁን ተጠቅሜዋለሁ። የተለመደ ቃል በብዙ ቦታ እስቲ አጠር አድርገን ጸልየን አጠር ያለ ቃል ተከፋፍለን እንለያይ ማለት በጣም ተለምዷል አይደል? በተለምዶ ተሰባስበን እስቲ አጠር አድርገን ጸለይ አድርገን አጠር አድርገን እንለያይ የሚል ነገር በቃ ቃሏን ማጭር ነገራችንን ማጭር። አጠገባችሁ ያለውን ሰው ዛሬ አጭር ስብከት አጠብቅ። እኔ አጭር ነገር አልሆነ ቁመቴም ረጅም ነው፣ ትታገሱኛላችሁ። ብዙ ጊዜ በፊት ማለት ነው እንደው ሲባል የምሰማው ሲደብረን እንደው ደብር እንኳን ሲለን ምንድን ነው በቃ ወደ ጌታ ቤት መሄድ፣ መጸለይ፣ መንበርከክ፣ ከቅዱሳን ጋር ስሙን መጥራት ነበር አይደል በብዙ የሚለመድ የነበረው። አሁን ግን ሰው ሲደብረው ምንድን ነው አብሮ ማኪያቶ መጠጣት ወይም ደግሞ በጣም ዘመናዊ ከሆኑ ደግሞ ሾፒንግ ማድረግ፣ ልብስ መግዛት፣ ሴቶችም ከሆኑ የሆነ ነገር ማድረግ፣ ሜካፕ መቀባባት፣ ፀጉር መሰራራት ድብርትን ያስለቅቃል ብለው ያስባሉ። እና እኔ የድሮ ስርዓት ናፋቂ አይደለሁም ማለት በድሮ ጊዜ ብዙ የሚነገር ነገር እንሰማለን። አባቶቻችን ሲነግሩ በደርግ ጊዜ የነበረው ክርስትና ያን ናፋቂ አይደለሁም። ከዚያ የበለጠ ነገር አለ ብዬ ስለምጠብቅ፣ ምክንያቱም መንፈስ ቅዱስ ትናንትና ዛሬም የዘላለም ያው ስለሆነ ማለት ነው፣ የሚሰራ ስለሆነ ማለት ነው። እና እንደው የድሮ ስርዓት እንድንናፍቅ ሳይሆን ብዙዎቻችን ግን ጌታ እንደ ግል አዳኛችን አድርገን በተቀበልንበት በዛች ሞመንት ላይ የነበረን መንፈሳዊ ግለት፣ መንፈሳዊ ረሃብ፣ መንፈሳዊ ቁጭት፣ መንፈሳዊ ጥማት፣ መንፈሳዊ መነቃቃት አሁን ላይ አለ ወይ? እስቲ ራሳችን ፈተሽ አድርጉና እንዴት ነው ህይወታችሁ? ጌታን በተቀበላችሁበት ሞመንት ልጆችን እባካችሁ ያዙ። አቴንሽን እንዳይሰሩ ወሳኝ ነገር ስለምንነጋገር እችሉ ልጆችን ያዙ።
ጌታን በተቀበልንበት ጌታን ባወቅንበት ቅስፈት የነበረን ያ መንፈሳዊ ግለት ጸልየን ቃሉን አንብበን ጾመን የማይወጣልን ያ መንፈሳዊ ግለት፣ ያ መንፈሳዊ ረሃብ፣ ያ መንፈሳዊ መቀጣጠል፣ ያ መንፈሳዊ ዲዛይር አለ ወይ? አሁን ላይ ለጸሎት የነበረን ትጋት፣ ለቃሉ የነበረን ትጋት፣ ለቅዱሳን ህብረት የነበረን መነቃቃትና ፍላጎት አለ ወይ? ራሳችን መለስ አድርገን እንፈትሽ። መጽሐፍ ቅዱሳችን ላይ በፊልጵስዩስ መልእክት ምዕራፍ 3 ከቁጥር 4 እስከ 14 ያለውን አነባለሁ። አዲሱ መደበኛ ትርጉምን ነው እኔ የምጠቀመው፣ ድንገት ግራ እንዳትጋቡ። አዲሱ መደበኛ ትርጉም ነው እኔ ያስኩት። ፊልጵስዩስ መልእክት ምዕራፍ 3 ከቁጥር 4 ከቁጥር 3 ጀምሬ ነው ያነበዋለሁ። እኛ በእውነት የተገረዝን በእግዚአብሔር መንፈስ የምናመልክ በክርስቶስ ኢየሱስም የምንመካ በስጋም የማንታመን ነንና፣ ነገር ግን ማንም ካስፈለገ እኔም በስጋ የምመካበት አለኝ። ማንም በስጋ የሚመካበት ነገር ያለው ቢመስለው እኔ በልጠዋለሁ። በስምንተኛው ቀን የተገረዝኩ ከእስራኤል ዘር ከብንያም ወገን የተወለድኩ ስሆን ከዕብራውያንም ዕብራዊ ነኝ። ስለ ሕግ ከተነሳ ፈሪሳዊ ነበርኩ። ስለ ቅናትም ከሆነ የቤተ ክርስቲያን አሳዳጅ ነበርኩ። ሕግንም በመፈጸም ስለሚገኝ ጽድቅ ከሆነ ያለ ነቀፋ ነበርኩ ይላል። እንቀጥለዋለን። ሐዋርያው ቅዱስ ጳውሎስ ስለ ራሱ ይናገራል። እንደው መመካት ካስፈለገ ነው እኔ በጌታ ነው የምታመነው ይላል። ቁጥር 3 ላይ እኔ መመካዬ ጌታ ነው፣ ግን መመካት ካስፈለገ የምመካባቸው ነገሮች አሉ እያለ የሚጠቅሳቸው ነገር አለ። እንደ አንድ እስራኤል ላይ በስምንተኛ ቀን የተገረዝኩት ከእስራኤል ዘር ነኝ ከብንያም ወገን ነኝ ይልና ከዕብራውያን ነኝ ይልና ስለ ቅናት ከሆነ እኔ ራሴ የቤተ ክርስቲያን አሳዳጅ ነበርኩ ይላል። ትዝ ይላችሁ ከሆነ ሐዋርያት ሥራ ምዕራፍ 7 ከቁጥር 58 ጀምሮ ቅዱስ እስጢፋኖስ በሚወገርበት ጊዜ ሳኦል ምንድን ነበር? የጎበዞቹን ልብስ ሰብስቦ በማን እግር ስር ነበር ያስቀመጡት? በሳኦል እግር ስር ነበር ያስቀመጡት እና ቤተክርስቲያንን አሳዳጅ ነበር። ያ አልበቃ ብሎት ሐዋርያት ሥራ ምዕራፍ 9 ላይ አይ እኔ እስከ መቼ የጎበዞችን ልብስ ስሰበስብ እከርማለሁ? እኔ ራሴ ዋናው ገዳይ ሆናለሁ አለና በጌታ የሚያምኑትን ደቀ መዛሙርት ለመግደልና ለማስገደል ደብዳቤ ሊቀበል መንገድ እንደጀመረ መጽሐፍ ቅዱሳችን ሐዋርያት ሥራ ምዕራፍ 9 ላይ ይነግረናል። ከዛ በኋላ ልክ በደማስቆ ሊደርስ ሲል ከቀኑ የቀትር ብርሃን የበለጠ ደማቅ ብርሃን ተገናኘው። ኢየሱስ ይባረክ። ሃሌሉያ ሃሌሉያ። ሊቋቋመው የማይችል ደማቅ ብርሃን ፊት ለፊቱ ላይ በራና ቆመበት። ፊት ለፊቱ ላይ አንተ ማነህ ሲለው አንተ የምታሳድደኝ እኔ የምታሳድዳቸው አይደለም። በስሙ የተጠሩትን ማሳደድ ማንን ማሳደድ? የምታሳድደኝ እኔ ኢየሱስ ነኝ። ያ ደማቅ ብርሃን በዛ ኢንካውንተር በዛ ደማቅ ብርሃን ጌታችን መድኃኒታችን ኢየሱስ ክርስቶስ ከተናገረው በኋላ ከዛናንያ ሄዶ ከጸለየለት በኋላ የሕይወቱ ቻፕተር እንደተቀየረ እንመለከታለን። ከዛው ምዕራፍ ጀምሮ ያን ምዕራፍ ወረድ ብላችሁ ብትመለከቱት ሐዋርያው ቅዱስ ጳውሎስ ራሱ ተሳዳጅ መሆን ጀመረ። ያ አሳዳጅ፣ ያ ነብሰ በላ፣ ያ ነብሰ ገደል፣ ያ በቅዱሳን ሞት የሚደሰት ራሱ ተሳዳጅ እንደሆነ እንመለከታለን። ይሄ ነው የሚያወራው። ስለ ሕግ የሚገኝ ጽድቅም ከሆነ ያለ ነቀፋ ነበርኩኝና ነገር ግን ይጠቅመኝ የነበረውን ሁሉ አሁን ለክርስቶስ ስል እንደ ጉድለት እቆጥረዋለሁ ይላል። ወደ ፊልጵስዩስ መልእክት ተመልሻለሁ። ለማን ስል ድምፅ እፈልጋለሁ። የተከታተላችሁ መሆኑን ማወቅ እፈልጋለሁ። ምክንያቱም እኔም ስለመሆን ማለት ነው። ብዙ ጊዜ እዚህ ተቀምጠን በሀሳብ እንሄዳለን። ቶሎ ስብከቱ አልቆ የምንሄድበት ቦታ ቤት የረሳነው ነገር ሆና ፕሬዘንት ለመሆን እንሞክር። ሀሳባችን በደንብ እዚህ ከመጣን አይቀር በሀሳብም በመቀመጫችንም በደንብ እዚህ እንቀመጥ። ለክርስቶስ እንደ ጉድለት እቆጥረዋለሁ ይልና ከዚህም በላይ ለእርሱ ብዬ ሁሉን ነገር የተውኩለትን ለማን ብዬ? ለእርሱ ብዬ ሁሉን ነገር የተውኩለትን ወደር የሌለውን የጌታዬን የኢየሱስ
ክርስቶስን ከማወቅ ታላቅነት ጋር ሲነጻጸር ሁሉንም ነገር እንደ ጉድለት እቆጥረዋለሁ። ለእርሱ ስል ሁሉን አጥቻለሁ። ክርስቶስን አገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። ሕግን በመጠበቅ የሚገኝ የራሴ ጽድቅ ኖሮኝ ሳይሆን በክርስቶስ በማመን ይኸውም ከእግዚአብሔር የሚመጣ ከእምነትም በሆነ ጽድቅ በእርሱ ዘንድ እንድገኝ ነው። ክርስቶስንና የትንሣኤውን ኃይል እንዳውቅ በሥቃዩ ተካፋይ እንደሆነና በሞቱም እርሱን እንድመስል እመኛለሁ። ዋ እኔ ማለት አንዳንዴ ሐዋርያው ቅዱስ ጳውሎስን እንዴት እንደምወደው ልነግራችሁ አልችልም። መጽሐፍ ቅዱሴን ሳጠና እኔና ሐዋርያው ቅዱስ ጳውሎስ የተቀበልነው ጌታ አንድ አይነት ጌታ ነው ወይ ብዬ ራሴን በጣም በቃ ቼክ አደርጋለሁ። ማለት አንድ አይነት ጌታ ነው ወይ? በምን አይነት መረዳት፣ በምን አይነት መግባት፣ በምን አይነት ሚስጥር ቢበራለት ነው ስለ ጌታ ያለው መገለጥ? ሕይወቱን የሰጠለት ነገር ምንድን ነው የሚለው እዚህ ጋር ክርስቶስና የትንሣኤውን ኃይል እንዳውቅ በሥቃዩ እንኳን ተካፋይ እንደሆነ ደግሞ በሞቱ እንኳን እርሱን እንድመስል በምኑ እንደ ክርስቶስ እንኳን በሞት ብዬ ምን እላለሁ እመኛለሁ። ቆላስይስ መልእክት ምዕራፍ 1 ቁጥር 24 ላይ እዚሁ ያዙልኝ፣ እኔ ያነብላችኋለሁ። እዛ ሳትሄዱ ምን ይላል? ስለ እናንተ በተቀበልኩት መከራ አሁንም ደስ ይለኛል። ክርስቶስ ስለ አካሉ ስለ ቤተ ክርስቲያን ከተቀበለው መከራ የጎደለውን በሥጋ ይሞላል ወይ? ሂኖስ እኮ ያውቃል ጳውሎስ ክርስቶስ ስለ አካሉ ስለ ቤተ ክርስቲያን ያልፈጸመው ምንም ነገር እንደሌለ ያውቃል። ነገር ግን እንኳን ስለ አካሉ ክርስቶስ ስለ ቤተ ክርስቲያን ከተቀበለው መከራ የጎደለ እንኳን ቢኖር ምን እላለሁ ይላል? እኔ ሞላዋለሁ ይላል። ምን አይነት መገለጥን ያገኘ! ምን አይነት ደማቅ ብርሃን ይበራለት! ያ ብርሃን ይበራል። ያ በደማስቆ የተገናኘው ብርሃን፣ ያ የተገለጠለት ብርሃን ዛሬ ይገናኛል። የሚያነድ የሚያንበቆብቅ በክርስቶስ ፍቅር የሚያቃጥል ብርሃን። አሜን። ያ ብርሃን ይብራል። ቁጥር 12 ይህን ሁሉ አግኝቻለሁ ወይም ፍጹም ሆኛለሁ ማለት አይደለም። ነገር ግን ክርስቶስ ኢየሱስ እኔን የራሱ ያደረገበትን ያን እኔም የራሴ ለማድረግ እጥራለሁ። ዋና መልእክት ያለው እዚህ ጋር ነው። በደንብ አድርጉ ወንድሞቼ ሆይ ይላል። እኔ ገና እንዲያስኩት አድርጌ ራሴን አልቆጥርም። እኔ እንዲያስኩት አድርጌ ራሴን አልቆጥርም። ነገር ግን አንድ ነገር አደርጋለሁ፣ ከኋላዬ ያለውን እየረሳሁ በፊቴ ያለውን ለመያዝ እዘረጋለሁ። እግዚአብሔር በክርስቶስ ኢየሱስ ወደ ላይ ስለጠራኝ ሽልማትን ለመቀዳጀት ወደ ግቡ እፈጥናለሁ። እኔ በጣም ይገርመኝ በኋላ ያለውን ምን እያልኩ አለ? በጣም የተቸገርነው የድሮ ስርዓት ናፋቂ ሆነ ማለት ኋላችን ማለት ወይ ትናንትና ማኔ ተማሪ ቤት እያለው ዩኒቨርሲቲ እያለው እዚህ ሃይስኩል ላይ በጣም ጥሩ ነበር ስኮር ማድረገው በጣም ጥሩ ውጤት ነበር ማመጣው እና ዩኒቨርሲቲ ጆይን ሳደርግ ብዙ ትምህርቱን አልወደድኩትም። በቃ ዝም ብዬ እንደነገሩ ነበር መማረው እና ጓደኛዬን እምለዋለሁ እኔ እኮ ሃይስኩል ላይ ብታውቀኝ ኖሮ ምናምን በቃ እኔ እኮ እዚህ እንትን ብዬ ነው እለዋለሁ። እሱ ምን ይለኛል? እባክህ በድሮ በሬ ያነሰኝ ነው ጎበዝ ከሆንክ አሳየኝ ነው እዚህ አሁን እዚህ ጎብዝና አሳየኝ። እኔ ሃይስኩልን አይመለከተኝም። ገና እንዳያስኩት አድርጌ ራሴን አልቆጥርም። ነገር ግን አንድ ነገር አድርጋለሁ፣ በኋላ ያለውን እረሳለሁ። በኋላ ያለው ብዙ ድል ነው። በኋላ ያለው ብዙ ጸሎት፣ ብዙ ጾም ጸሎት፣ ብዙ ትጋት፣ ብዙ ስብከት፣ ብዙ ለቃሉ ያለን ፍላጎት፣ ብዙ ከቅዱሳን ጋር ያለን ህብረት፣ ብዙ ትጋት ነበር። አዎ ይሁን። እሱም እኮ እንደሱ እንኳን ቢሆን በኋላ ያለውን ምን እላለሁ? እረሳለሁ። የብዙ ሰው ችግር ብዙ ሰው ስኬታማ የሆኑ ሰዎች ችግር ከሆነ ሌቭል ላይ ማያልፉት ለምንድን ነው? ባላቸው ስኬት ላይ ረክተው ይቀራሉ። ማለት የሆነ አዋርድ እስኪበሉ ነው፣ አንድ ዋንጫ እስኪበሉ ይጠራሉ። ያ ዋንጫ ያለውን በቃ ጥማታቸውን ቁርጥ ያደርግላቸዋል። ከዛ በኋላ ሲተጓደ የድል ረሃብ አይታይባቸውም፣ የድል ፍላጎት። ይህ ሐዋርያው ቅዱስ ጳውሎስ በወንጌል ተጋድሎ ያላደረገው ያልደረሰበት ቦታ የለም። ዘርዘረን እናየዋለን። ግን ይህ ጀግና የወንጌል
ወታደር ምን ይላል? እኔ በኋላ ያለውን እየረሳው ከፊቴ ወዳለው ዘረጋለሁ። እግዚአብሔር በክርስቶስ ኢየሱስ ወደ ላይ ስለጠራኝ ሽልማት ለመቀዳጀት ወደ ግቡ እፈጥናለሁ። ሐዋርያው ቅዱስ ጳውሎስን እስከ መቼ ነው የምታገለግለው ብትሉት ሽልማቱን እስክቀዳጅ ከጌታዬ እስክቀበል የሆነ ሙታን እስካስነሳ ይላችሁ፣ የሆነ ቴሌቪዥን ጣቢያ እስክከፍታ ይላችሁ፣ የሆነ ሜጋ ቸርች ከፍቼ በቃ ባለም ዙሪያ እስክዞራ ይላችሁ፣ ሽልማቱን ለመቀዳጀት ወደ ግቡ ምን ይላሉ? እፈጥናለሁ። ኢንተርኔት ላይ ትንሽ ቼክ ለማድረግ ሞከርኩኝ። እስቲ ሐዋርያው ቅዱስ ጳውሎስ በአገልግሎቱ በዘመኑ ምንድን ነው ያደረገው? ምንድን ነው የሰራው? ብዬ ኢንተርኔትን ስከፋፍት እነዚህ መረጃዎች አገኘሁ። ሐዋርያው ቅዱስ ጳውሎስ የአዲስ ኪዳን ግማሽን ወይም 13 መልእክትን ጽፎልናል። ከ30 ዓመት በላይ በነበረው የወንጌል አገልግሎቱ ከ40 ከተማዎች በላይ እየተዟዟረ የክርስቶስ ኢየሱስን አዳኝነት ሰብኳል። አሁን ላይ ከ2 ቢሊዮን በላይ የሆኑ ሰዎች የጳውሎስን መልእክት አንብበዋል ተብሎ ይገመታል። በምድር ላይ ያለ ሰው ወደ 2 ቢሊዮን ክርስቲያኖች የጳውሎስን መልእክት አንብበዋል ተብሎ ይገመታል። ጳውሎስ እንደነገርኳችሁ ወደ 40 የሚያክሉ ከተሞች ተዘዋውሮ ወንጌልን ሰብኳል ተብሎ ይገመታል። ከነዚህ መካከል ሞደርን ዴይስ እስራኤል፣ ሲሪያ፣ ተርኪ፣ ግሪስ፣ ሲፕረስ፣ ማልታ እና ኢታሊ ይጠቀሱበታል። በወንጌል አገልግሎቱ ደግሞ ተደራሽነት ያደረጋቸው ኪንግስ ከንጉስ ጀምሮ ማለት ነው፣ ገቨርነርስ፣ ፊሎሶፈርስ፣ የምኩራብ ሊደሮች እና እስከ ማለት ከንጉስ እስከ ተራ ሰው ድረስ በወንጌል አገልግሎቱ ምን ብሏል? ደርሷል። ጳውሎስ እሱ ብቻ እኔ ብቻ ላገልግል ልታይ የሚል አይደለም። በአገልግሎት ዘመኑ ደግሞ ተተኪ አገልጋዮችን ምን ብሏል? አፍርቷል። እነ ጢሞቲ እነ ቲቶን የመሳሰሉ ጀግና የወንጌል ወታደሮችን አፍርቷል። እንግዲህ ይህ የወንጌል አርበኛ ነው። ምን ቢለው እኔ ገና ምንም አረበሉ እኔ ገና ምንም እንዳልያዝኩት ቆጥራለሁ፣ ምንም ገና እንዳልጀመርኩት ቆጥራለሁ። ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 1 እስከ 5 ላይ ደግሞ የሚደንቅ ነገር እንመለከታለን። በመመካት የሚገኝ ጥቅም ባይኖርም መመካት ካስፈለገ ከጌታ ወደ ተቀበልኩት ራእይና መገለጥ አመራለሁ። ከ14 ዓመት በፊት እስከ 3ኛው ሰማይ ድረስ የተነጠቀ በክርስቶስ አንድ ሰው አውቃለሁ። የተነጠቀው በስጋዊ ወይም ከስጋ ውጭ እንደሆነ አላውቅም፣ እግዚአብሔር ግን ያውቃል። ይህ ሰው በስጋዊ ወይም ከስጋ ውጭ እኔ አላውቅም፣ እግዚአብሔር ግን ያውቃል። እርሱም ወደ ገነት እንደተነጠቀ በዚያም በሰው አንደበት ሊገለጥ የማይችል ሰውም እንዲናገረው ያልተፈቀደለትን ነገር ሰማ። እንደዚህ ስላለ ሰው እመካለሁ፣ ስለ ራሴ ግን ከደካማነቴ በቀር አልመካም። ይህ ገና ምንም እንዳልያዝኩት እቆጥራለሁ ብሎ የሚናገረው ይህ ሰው ከ14 ዓመት በፊት እስኬት ድረስ የሄደ ነው? እስከ 3ኛው ሰማይ ድረስ የሄደ ሰው ነው። እኛ ልናየው ብለን ምንጓጓለትን በሰው አንደበት ሊገለጥና ሊነገር የማይችል ድንቅ ነገሮችን አይቶ ምን ያለ ነው የመጣ። በጣም የምደነቅበት ነገር ይህን እንኳን ነገር እንዳየ የተናገረው ከስንት ዓመት በኋላ ነው? አይሰማም። እኛ እንደዚህ አይነት መገለጥ ብናገኝ ውለን እናድራለን። ፌስቡኩ ይበቃል፣ ጋዜጠኞች አንሰበስብ። ከ14 ዓመት በኋላ ነው። እንደውም እኔ እንዴት እንደሄዱ በቃ ከ14 ዓመት በኋላ እኔ እኮ መመካት እንኳን ካስፈለገ ይህ የእግዚአብሔር ሰው እስከ 3ኛው ሰማይ ድረስ ሄዶ እኛ ምንናፍቀውን በሰው አንደበት ሊገለጥና ሊነገር የማይችል ድንቅ ነገሮችን አይቶ የመጣ ሰው እኔ ገና ምንም። ታዲያ እኛ ጀምረናል የምትሉ ፊልጵስዩስ ምዕራፍ 1 ቁጥር 20 ላይ በምንም አይነት መንገድ አፍሬ እንዳልገኝ ናፍቆትና ተስፋ አለ። ነገር ግን እንደ ወትሮ ሁሉ ዛሬ በሕይወትም ሆነ በሞት ከክርስቶስ ጋር በሕይወትም ሆነ በሞት ክርስቶስ በሥጋዬ እንዲከብር ሙሉ ድፍረት ይኖረኛል። ለእኔ መኖር ክርስቶስ ነው፣ ሞትም ማትረፍ ነው።
በስጋ ከቆየው ፍሬያማ ተግባር ይኖረኛል፣ ነገር ግን የትኛውን እንደምመርጥ አላውቅም። በእነዚህ በሁለቱ ምን እላለሁ? እጨነቃለሁ። ልሂድ ከክርስቶስም ጋር ልሆን ናፍቃለሁ፣ ይህ እጅግ የተሻለ ነውና። ነገር ግን በስጋ መኖሬ ለእናንተ ይበልጥ አስፈላጊ ነው። ማለት እኔ የማያሳፍር አገልጋይ ነኝ ይላል ስለ ራሱ። በነገራችሁ ላይ ሀቀኛ አገልጋይ ስትሆኑ ስለ ራሳችሁ ሰው እንዲመሰክርላችሁ አጠሩ። ሐዋርያው ቅዱስ ጳውሎስ ከሰው ምስክርነት የሚጠብቅ ሰው አለ። በመልእክቱ ላይ ስለ ራሱ ድብን አድርጎ ይናገራል። ለምን? ሕይወቱን ስለሚያውቀው ማለት ነው። በምንም አይነት መንገድ አፍሬ እንዳልገኝ ጽኑ ናፍቆትና ተስፋ አለኝ። እንደ ወትሮ ሁሉ፣ እንደ ትናንት ነው፣ እንደ ከዚህ በፊቱ ሁሉ በሕይወትም ሆነ በሞት ክርስቶስ በስጋ እንዲከበር አውቃለሁ፣ ወይም ድፍረት ይኖረኛል። ብኖር በሕይወት ብኖር ማን ነው በሕይወቴ ላይ የሚከብረው? ክርስቶስ ነው። በሞት እንኳን በሞቴ ማን ነው የሚከብረው? ክርስቶስ ነው። በሕይወት ሆኖ በድፍረት ስለ ራሱ የተናገረ ሰው የማውቀው ሐዋርያው ቅዱስ ጳውሎስ። ለእኔ መኖር ማን ነው ይላል? ክርስቶስ። እስቲ ለእኔ መኖር ክርስቶስ ነው እንላለን። ለእኔ መኖር ክርስቶስ ነው። ብኖር ለማን ነው የምኖረው? ለክርስቶስ። ሞት ደግሞ ምን ይላል? ማትረፊያ ነው። በሞት እንደውም በጣም ነው ተርፋማ ነው። ለምን? የናፈቅኩትን አለ። ከ14 ዓመት በፊት ቅምሻውን ያየሁትን ይሄ በሰው አንደበት ሊገለጥ ሊነገር ሊብራራ የማይችለው ያን ድንቅ ቤቴን አያዋል። ከምወደው ከናፈቅኩት ከተንገላታሁለት ብዙ ዋጋ ከከፈልኩለት በደማቅ ብርሃን ተገናኘን ከንጉሱ ጋር ምን እላለሁ? ለዘላለም እኖራለሁ። እንደውም ለኔ ሞት ይሻላል። ሞት ማትረፊያ ነው። እኔ አንዳንዴ ክርስቲያኖች ስለ ሞት ያለን ሜንታሊቲ በጣም ቼክ መደረግ አለበት በደንብ ማለት ነው። ምናልባት ስላላገባ ስላልወለድክ ነው ልትሉ ትችላላችሁ። ምናልባት ወደፊት ከፈሩ አላውቅም። አሁን እየፈሩ በስጋ ከቆየው ፍሬያማ ተግባር ይኖረኛል፣ ነገር ግን የትኛውን እንደምመርጥ አላውቅም። ከሕይወትና ከሞት የትኛውን ብመርጥ ይሻለኛል እያለ ይጨነቃል። ምንድን ነው አሁን በሕይወት የሚያስጨንቃችሁ ብዬ የምጠይቃችሁ? እናንተ በምን እንደምትጨነቁ እንግዲህ እናንተ ታውቃላችሁ። መቼስ እኔም ኢትዮጵያዊ ይገባኛል። የኑሮ ነገር በጣም ያሳስበናል፣ ያስጨንቀናል በደንብ በቃ በዋናነት ማለት ነው። እኔ ሐዋርያው ቅዱስ ጳውሎስን ብትጠይቁት እኔ በእነዚህ በሁለት ነገር ነው የምጨነቀው አለ። እነዚህ ሁለት ነገሮች ያስጨንቁኛል አለ። ልሂድ እንዴ ከክርስቶስ ጋር ልኑር እንዴ ብዬ አስባለሁ። ከዛ ደግሞ እዚህ ደግሞ ብኖር በስጋ መኖሬ ደግሞ ለእናንተ ምንድን ነው? ትርፍ አለ፣ ጥቅም አለ። እነዚህ ሁለቱ ነገሮች ያስጨንቁኛል ወገኖቼ። ዛሬ ምንድን ነው እያስጨነቃችሁ? ምንድን ነው እየተጨነቃችሁበት እየተብሰለሰላችሁበት ያለው? ጌታ ይርዳን። ጌታ ይርዳን። አይኖቻችንን ይክፈትልን፣ እይታዎቻችንን ይቀይርልን። ማለት ሲበራልን ያ ከአይኖቹ ላይ ቅርፊት አይደል የተነሳለት፣ ሲነሳለት ሌላ መንፈሳዊ ሪልም ውስጥ ገባ። ሌላ መንፈሳዊ እይታ ውስጥ ገባ። ለካ ሌላ ህይወት አለ፣ ሌላ የሚናፈቅ ህይወት አለ፣ ሌላ የሚጓጓለት ህይወት አለ፣ ሌላ የሚኖርለት ህይወት አለ። ነጋ ጠባ። ሐዋርያው ቅዱስ ጳውሎስን ብትጠይቁት ጠዋት ላይ ምንድን ነው የሚያስጨንቀ? ለጌታ እንዴት ልኑርለት? የት ከተማ ደግሞ ወንጌልን ሲሰብክ እንደኛ እዚህ በየ100 ሜትሩ አለ ወንጌል ባልተሰበከበት ቦታ፣ እንደው በሰው መሰረት ላይ መሰረትን ላለመጣል ብያለ ወንጌል ባልተሰራበት ቦታ ላይ ከስክራች ጀምሮ ወንጌልን ምን በማለት በመስበክ ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 21 ጀምሮ በጣም ሁሉ ጊዜ ሳነበው ልቤን የሚነካኝ ክፍል ነው። ራሴን እንድመረምር ራሴን እንድፈትሽ የት ቦታ ላይ ነው ያለሁት? እየቀለድኩ ነው በክርስትና እየቀለድኩ ነው ወይስ የምር እየኖርኩ ነው ብዬ ራሴን እንድፈትሽ ሁሉ ጊዜ የሚያደርገኝ ክፍል ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 21 እስከ 28 ያለውን አነበዋለሁ። ማንም በድፍረት በሚመካበት ነገር ሁሉ እኔም ደፍሬ መመካት
እንደምችል እንደሞኝ እናገራለሁ። እነሱ ዕብራውያን ናቸውን? እኔም ነኝ። እስራኤላውያን ናቸውን? እኔም ነኝ። የአብርሃም ዘር ናቸውን? እኔም ነኝ። የክርስቶስ አገልጋዮች ናቸውን? እንዳበደ ሰው ልናገር፣ እኔም እበልጣቸዋለሁ። ደግሞ ብዙ ጊዜ በስራ ደክሜ፣ ብዙ ጊዜ ታስሬያለሁ፣ ብዙ ጊዜ ተገርፌያለሁ፣ ብዙ ጊዜ ለሞት ተቃርቤያለሁ። አይሁድ ለ40 ጅራፍ አንድ የቀረው 5 ጊዜ ገርፎ 3 ጊዜ በዱላ ተደብድቤያለሁ። 1 ጊዜ በድንጋይ ተወግሬያለሁ። 3 ጊዜ የመርከብ አደጋ ደርሶብኝ 1 ሌሊትና ቀን በባህር ላይ አድሬያለሁ። ብዙ ጊዜ በጉዞ ተንከራትቻለሁ። ደግሞም ለወንዝ ሙላት አደጋ፣ ለወንበዴዎች አደጋ፣ ለገዛ ወገኖች አደጋ፣ ለአሕዛብ አደጋ፣ ለከተማ አደጋ፣ ለገጠር አደጋ፣ ለባህር አደጋ እንዲሁም ለሐሰተኞች ወንድሞች አደጋ ተጋልጬ ነበር። ብዙ ጥሬያለሁ፣ ብዙ ደክሜያለሁ፣ ብዙ ጊዜ እንቅልፍ አጥቻለሁ፣ ተርቤያለሁ፣ ተጠምቻለሁ፣ ብዙ ጊዜ ምግብ ሳልቀምስ ኖሬያለሁ። በብርድና በራቁትነት ተቆራምጃለሁ። ማለት ይሁላ ነገር የደረሰው አንድ ሰው ላይ ማለት ስለ ወንጌል የተኖረ ህይወት። ይሄ ለዳቦ ለእንጀራ ሌክቸር ህይወት ለመኖር ለሚስትና ለልጅ የተከፈለ ዋጋ ነው። ለክርስቶስ የተከፈለ ዋጋ ነው። ሌላውን ነገር ሳልቆጥር በቃ ሌላውን ልተወዋል። ይሄን ዘረዘረ በቃ ሌላውን ነገር አልቆጠረዋል። ሌላውን ነገር ሳልቆጥር ዕለት ዕለት የሚያስጨንቀኝ የአብያተ ክርስቲያናት ሁሉ ሀሳብ። ሁሉ ጊዜ ይህን ክፍል ሳነብ በቃ ራሴን ቻሌንጅ ምንድነው ምን እየሰራ ነው? እኔም ሐዋርያው ቅዱስ ጳውሎስ የምናውቀው አንድ ኢየሱስ ከሆነ፣ እኔም ሐዋርያው ቅዱስ ጳውሎስ የምንከተለው አንድ ኢየሱስ ከሆነ እኔ ለምን እሱ በገባው መገለጥ ልክ ነው ያልገባኝ? ማለት እነዚህ ጋር ከተዘረዘሩት 3ቱ ነገሮች ቢደርስብን የወንጌል አርበኛ ተብለን ነው የምንሸለው። ኒሻን ነው የሚቀርብን። እዚህ ጋር ከዘረዘርኳቸው 3ቱ ወይም 2ቱ ነገሮች ማለት ስለ ወንጌል መገደል፣ ስለ ወንጌል በየቀኑ እንሞታለን እንገደላለን። ስለ ወንጌል መገደልና መሞት የሐዋርያው ቅዱስ ጳውሎስ የየዕለት ተዕለት ሕይወቱ ነጋ ጠባ ስራ ብሎ ሲወጣ ስለ ወንጌል ለመሞት ነው፣ ስለ ወንጌል ለመገደል ነው፣ ስለ ወንጌል ለመደብደብ ነው፣ ስለ ወንጌል ዋጋ ለመክፈል ነው ጠዋት ስራ ብሎ የሚወጣው። ጠዋት ሲወጣ ተጣጥቦ ቁርሱን በልቶ ላይበላም ይችላል። ምክንያቱም ብዙ ጊዜ በረሃብ ነው። ስለ ወንጌል ዋጋ ለመክፈል እነዚህ ሁሉ ነገሮች በሕይወቴ ላይ አልፈዋል። ነገር ግን እኔ ዕለት ዕለት የሚያስጨንቀኝ የማን ጉዳይ ነው? ድምፅ እፈልጋለሁ። እግዚአብሔር ዓይናችን ያብራ። እግዚአብሔር ዓይናችን ይክፈትልን። ክርስትና ወገኖች መገለጥ አሁን የኖርነው አሁን የምትኖሩት ህይወት በተገለጠላችሁ ልክ እኔ ቢገባኝ ከዚህ በላይ እኖርለታለሁ ለጌታዬ። አሁን ምኖርለት የገባኝ ነው። አሁን የምትኖርለት በገባ ልክ በተብራራል ልክ ጌታ በተገለጠል ልክ። እንደዚህ ከፈት ብሎ ሲገለጥልህ ደግሞ ሁሉም ጥለህ ምን ትለዋለህ? ትከተሉ። እንግዲህ ይህ የወንጌል ጀግና፣ ይህ የወንጌል አርበኛ ነው። እዚሁ ፊልጵስዩስ መልእክታችን ላይ መነሻችን ላይ ምን የሚለው ከኋላዬ እኔ ምንም እንዲያስኩት አድርጌ ራሴን አልቆጥርም። ምንም እንዲያስኩት አድርጌ ራሴን አልቆጥርም። አንድ ነገር አደርጋለሁ፣ ከኋላ ያለውን እየረሳው ከፊቴ ወዳለው እዘረጋለሁ። እግዚአብሔር በክርስቶስ ኢየሱስ ወደ ላይ ስለጠራኝ ሽልማት ለመቀዳጀት ወደ ግቡ እፈጥናለሁ። ሐዋርያው ቅዱስ ጳውሎስ የሚያበረታ ምንድን ነው ብትሉት ወደኋላ ለመመልከቱ። ወደኋላ ቢመለከት ይቆማል ማለት ሌላውን ተውት። እዚህ ጋር ከጠቀሳቸው መካከል ለሐሰተኞች ወንድሞች አደጋ ተጋልጬ ነበር። ይህ ማለት በቤተ ክርስቲያን ውስጥ የገጠመው አደጋና ቻሌንጅ ነው። ሐሰተኛ ወንድሞች ማለት ነው። ሐሰተኛ ወንድሞች እንኳን ጎድተውት ነው።
ጉዳት አገግመህ እንዴት ነው የኖርከው ብትሉት ሐዋርያው ቅዱስ ጳውሎስ መልሱ አንድ ነው። በኋላ ያለውን እየረሳው በፊት ያለውን ለመያዝ ምን እላለሁ? አያችሁ፣ ሁል ጊዜ የሚወስናችሁ መንገዳችሁ የሚወስነው የምታዩት ነገር፣ የምትደርሱበት ነገር የሚታያችሁ ከሆነ ረጅም መንገድ የሚሄድ ሰው ማለት ነው የሚደርስበትን ነገር ሽልማቱ የሚታየው ከሆነ ከጌታዬ እኮ የምቀበለው ምን አለ? ከጌታዬ እኮ የምቀበለው የምቀዳጀው ምን አለ? ክብር አለ። እውነት ነው። ብዙ ሰዎች እንግዲህ በተለያየ መልኩ ይናገራሉ። ያው እኔ የምጠብቀው እንደዛ ነው። የእኛና የሐዋርያው ቅዱስ ጳውሎስ ሰፈር አንድ ሊሆን ይችላል ብያለሁ። አንድ መንግስተ ሰማያት ብንገባ አንድ አይነት ክብር፣ አንድ አይነት ሰፈር እንደሆነ እንኖራለን። ይሄ ድፍረት ነው። ሁሉ ጊዜ ብትጠይቁት ምን ያበረታል ብትሉት ከፊት ለፊቱ የሚያየው ንጉሱ ምን ሲለው የሚያቀዳቸውን ክብር ነው የሚመለከት። ቀበላል አንድ ቀን ሽልማት ግዴለ። ሃሌሉያ ሃሌሉያ። ዛሬ የትኩረት ሽፍት ማድረግ ነው። እይታችንን መቀየር ይሆንልን። ትኩረታችንን መቀየር ይሆንልን። ይህ ሐዋርያው ቅዱስ ጳውሎስ ከተራበ እንደዚህ አይነት መንፈሳዊ ረሃብ ከገባበት እኛ መራብ የለብንም ወገኖች። ማለት ያላደረገው በወንጌል ተጋድሎ እኮ ያልሰራው ስራ እሱ ግን ምን እያለ እኔ ገና ምንም እንዳልያዝኩት ገላትያ መልእክት ላይ ያለውን ሀሳብ ጥቂት ማንሳት እፈልጋለሁ። ገላትያ መልእክት ምዕራፍ 1 ለገላትያ ሰዎች የጻፈላቸው መልእክት ላይ ባይብሌ ትንሽ የተጠባበቀ ስለሆነ ነው። ገላትያ መልእክት ምዕራፍ 1 ከቁጥር 6 ጀምሮ እንደዚህ እያለ ይነግራቸዋል። ገላትያ አብያተ ክርስቲያናት ላይ ከዚህ በፊት ወንጌል ነግሯቸዋልና እነዚህ ሰዎች ገላትያ ምዕራፍ 1 ከቁጥር 6 ጀምሮ ወንጌል ከዚህ በፊት ነግሯቸዋል። ወንጌልን አስተምሯቸዋል። ብዙ ዋጋ የከፈለላቸው ናቸው። እንዴት ወደ ልዩ ወንጌል ፈጥናችሁ እንደዞራችሁ ይደንቀኛል ይላችሁ። ማለት በምን ቅስፈት ወደዚህ ወደ ልዩ ወንጌል ዞራችሁ እንደገባችሁ በጣም እደነቃለሁ። ማለት ብዙ ኢንቨስት ያደረገባቸው ብዙ ወንጌልን ስራ የሰራባቸው ሰዎች ናቸው። እንዴት ወደዚህ ወደ ልዩ ወንጌል ፈጥናችሁ እንደዞራችሁ እኔ እደነቃለሁ። ቁጥር 8 ላይ ምንድን ነው የሚላቸው? እኛም ብንሆን የሰማይ መላእክትም ከሰበክንላችሁ ወንጌል የተለየ ማንም ቢሰብክላችሁ ምን ያለ ይሁን? ምን ያለ ይሁን? እነዚህ ሰዎች እንግዲህ በሐዋርያው ቅዱስ ጳውሎስ ነው የተማሩት። ሐዋርያው ቅዱስ ጳውሎስ ነው ያስተማራቸው እና ግን አፈገፈሩ ወደ ልዩ ወንጌል። የልዩ ወንጌል ደግሞ እናነባለን። በጣም የሚገርም በክርስቶስ ኢየሱስ ከሚገኙ በእምነት ከሚገኘው ጽድቅ ይልቅ የሕግን ስርዓት ምን በማለት በማድረግና በመፈጸም ጽድቅን ወደ ማግኘት የተለዩ ልዩ ቀናትና በዓላትን ወደ ማክበር ወደ ዘቀጠ ሕይወት ሲመለሱ ገላትያ መልእክት ምዕራፍ 3 ከቁጥር 1 ላይ እናንተ የማታስተውሉ የገላትያ ሰዎች ለመሆኑ ማን ነው መተት ያደረገባችሁ? ምን ይበል ሐዋርያው ቅዱስ ጳውሎስ? ማን ነው አዚም ያደረገባችሁ? ማን ነው ዊችክራፍት ያደረገባችሁ? ማን ነው የጠነቆለባችሁ? የዘራውን ዘር ያውቀዋል። መልካም ዘር ስትዘሩ የምትጠብቁት ምንድን ነው? የዘራውን ዘር ስለሚያውቅ የማታስተውሉ ለመሆኑ መተት ያደረገባችሁ ነው። ኢየሱስ ክርስቶስ እኮ እንደተሰቀለ ሆኖ በፊት ለፊታችሁ በግልጥ ተስሎ እኔ ሳስተምራችሁ እኔ ሳቃችሁ እኔ ከእናንተ ጋር በነበርኩበት ጊዜ ምንድን ነበራችሁ? ኢየሱስ ክርስቶስ እንደተሰቀለ ሆኖ ቦልድሊ መስቀሉ በእንደዚህ በስዕል ብቻ ወይም በዲዛይን ብቻ ሳይሆን ልባችሁ ላይ ኢየሱስ ክርስቶስ ምን ብሎባችሁ ነበር?
ዘንድ አንድ ነገር ብቻ ነው ማወቅ መፈልገው። መንፈስን የተቀበላችሁት ሕግን በመጠበቅ ነውን? ወይስ የተሰበከላችሁን በማመን? ይህን የማታስተውሉ ናችሁ። በመንፈስ ጀመራችሁ በሥጋ ፍጹም ለመሆን ትጠራላችሁ። በእርግጥ ለከንቱ ከሆነ ይህን ያህል መከራ የተቀበላችሁት እንዲያው ነው። እነዚህ ሰዎች እኮ ስለ ወንጌል ምን የተቀበሉ ነበሩ? መከራ እንኳን ተቀብለው ነበር። በቃ በከንቱ ነው ማለት ነው ያን ሁሉ መከራ የተቀበላችሁት ይላችኋል። በእናንተ ዘንድ ታምራትን የሚሰራው ሕግን ስለጠበቃችሁ ነው ወይስ የሰማችሁትን ስላመናችሁ? በጣም በቁጭትና በሐዘን ነው የሚጽፍላቸው። ምክንያቱም ወደ ልዩ ወንጌል በቃ እሱ ያልዘራውን ዘር ልዩ ወንጌል በቃ ተቀብሎ ያያቸዋል ማለት ነው። ገላትያ ምዕራፍ 4 ከቁጥር 8 ጀምሮ እንደዚህ ይላል፣ እግዚአብሔርን ከማወቃችሁ በፊት በባሪያቸው አማልክት ላልሆኑት ባሪያዎች ነበራችሁ። አሁን ግን እግዚአብሔርን አውቃችሁታል፣ ይልቁም ደግሞ በእግዚአብሔር ታውቃችኋል። ታዲያ እንደገና ወደ ደካማና ወደማይጠቅም ትምህርት እንዴት ትመለሳላችሁ? እንዴት ትመለሳላችሁ? ዳግም በእርሱ በባርነት ለመጠመድ ትፈልጋላችሁ? ልዩ የሆኑ ቀኖችን፣ ወሮችን፣ ወቅቶችንና ዓመታትን ታከብራላችሁ። ልክ እንደ ጎረቤቶቻችን ማለት ነው። ስም አይጠራም። ስለ እናንተ በከንቱ የደከምኩ እየመሰለኝ ይፈራላችሁ። ማለት እናንተ ላይ የዘራሁት ዘር፣ እናንተ ላይ ያደረጉት ኢንቨስትመንት በቃ የከሰረ ኢንቨስትመንት እንዳይሆን እሰጋለሁ። ወንድሞቼ ሆይ ይላችሁ እለምናችኋለሁ፣ እኔ እናንተን እንደመሰልኩ እናንተ እኔ ምሰሉ። እናንተ አንዳች አልበደላችሁም። እንደምታውቁት በመጀመሪያ ለእናንተ ወንጌል የሰበኩት በሕመም ምክንያት ነበር። ሕመሜ ለእናንተ ፈተና ሆኖባችሁ እንኳን አልሰለቻችሁም ወይም አልተጸየፋችሁም። ነገር ግን እንደ እግዚአብሔር መልአክ እንዲሁም እንደ ራሱ እንደ ክርስቶስ ኢየሱስ አድርጋችሁ ተቀበላችሁ። ለመሆኑ ያ ሁሉ ደስታችሁ የት ደረሰ? ቢቻላችሁ እኮ ዓይናችሁን ቢሆን እንኳን አውጥታችሁ የምትሰጡኝ እንደነበራችሁ መሰክራለሁ። እውነቱን ስለነገርኳችሁ ጠላት ሆንኩባችሁ። አይላፍ በጣም ነው ጳውሎስን ማለት እነሱ እኮ የተቀበሉት አቀባበል በቃ እንደ እግዚአብሔር መልአክ ተቀብለውታል። እሱ ሲመጣ አሁን የእግዚአብሔር መልአክ ቢመጣ እንዴት ተቀበሉት? ማለት ያለንን ሁሉ ነገር አድርገናል። ባለን ሁሉ እንደውም እንደ እግዚአብሔር መልአክ ብቻ አይደለም ይላቸዋል፣ እንደ ኢየሱስ ክርስቶስ አድርጋችሁ የተቀበላችሁ። እንደውም ቢቻላችሁ እንኳን ዓይናችሁን እንኳን አውጥታችሁ ልትሰጡ ፈቃደኞች ነበራችሁ። ይህን ሁሉ አቀባበል አድርጎለት ግን ሐዋርያው ቅዱስ ጳውሎስ እውነትን ከመናገር ወደኋላ ያለ ስለበላ ስለጠጣ ስለተደረገለት አንዳንድ ቦታ ላይ በአቀባበል ያስደነግጧችሁና መልእክቱና ሜሴጅ ያስቀምጧችሁ። ፈተና በዚህ ስላልተፈተን ማለት በቃ ያደረጉለትን አቀባበል እያነሳ በቃ እኔ ግን ልነግራችሁ የምችለው ከኔ ሊወጣ የምችለው ምንድነው? እውነት ነው። ምክንያቱም የእውነት አገልጋይ የእውነት ሰባኪ ስለሆነ እውነቱን ስለነገርኳችሁ ጠላት ሆኑባችሁን። እነዚያ ሰዎች ወደ ራሳቸው ሊወስዷችሁ ይተጋሉ፣ ለበጎ ግን አይደለም። የሚፈልጉት እናንተን ከኛ ነጥለው የራሳችሁ ሊያደርጓችሁ። ለበጎ እስከሆነ ድረስ ተቆርቋሪ መሆን መልካም ነው። ይህም መሆን የሚገባው ዘወትር እንጂ እኔ ከእናንተ ጋር ሳለሁ ብቻ አይደለም። የምወዳችሁ ልጆቼ ሆይ ይህን ከልብ አድምጡ። ክርስቶስ በውስጣችሁ እስኪቀረጽ ድረስ ስለ እናንተ እንደገና ምጥ ይዞኝ። ክርስቶስ በውስጣችሁ ዳግም ቦልድሊ ደምቆ እስኪሳል ድረስ ስለ እናንተ ምን ይዞኛል? ምጥ ይዞኛል። እንግዲህ የምጥን ህመም እናቶች እናንተ ናችሁ የምታውቁት። አንድ ሰው እንደኔ ያለ ወጣት ሰው ሚስቱ ለመጀመሪያ ጊዜ ልትወልድ ሆስፒታል ገባችና ዶክተሩ እስቲ ንገረኝ፣ እስቲ ምንድን ነው ምጥ ምን ያህል ነው የሚያመው? እስቲ ንገረኝ አስረዳኝ። አሁን በእርግጥ ቴክኖሎጂ አለ። የምጥን ፔን ፊልም ማድረግ እፈልጋለሁ የሚል ሰው ወንድ የሆነ ሰው አለ፣ ቴክኖሎጂ መሞከር ይችላል። እንደ ቀበቶ ነገር የሚታሰር 5 ደቂቃ እንኳን አይቆይም። ብዙ ሰዎች ሞክረውታል።
ያ ሰው ግን ምን ብሎ ዶክተሩ መለሰለት? በጣም ኃይለኛ ሆድ ቁርጠት አሞ ያውቃል አለ። ኃይለኛ በቃ ኃይለኛ መት አዎ ሲለው በቃ እሱን በመቶ አባዛው። እውነት ነው እናቶች፣ እናንተ ታውቃላችሁ። ስለ እናንተ ምን ይዞኛል አለ? ምጥ ይዞኛል። ዳግመኛ ክርስቶስን በውስጣችሁ ምን እስኪል ድረስ እስኪቀረጽ ድረስ ያው ክርስቶስ እንደተሰቀለው ነው፣ ደማቅ ሆኖ ቦልድሊ ለብቻው ተስሎ ነበር። አሁን ግን አስስገሰስ ጨምራችሁበት፣ የግን ስራ ጨምራችሁበት፣ መገረዝን ጨምራችሁበት። እንደውም በመናደድ ምን ይላል? ይሄ የሚያውቋችሁ የሚያስጨንቋችሁ ካልተገረዛችሁ እያሉ የሚያውቋችሁ ከፈለጉ እነሱ ምን ይበሉ በቃ ቀላቅለው ንጹህ ወንጌል ተነግሯቸው፣ ንጹህ ወንጌል ተዘርቶባቸው፣ ንጹህ ዘር ተዘርቶባቸው ቀላቅለው ወደ ልዩ ወንጌል ውስጥ ገብቶ ድጋሚ ምን ብሎኛል አለ? ምጥ ይዞኛል። ስለ እናንተ ግራ በመገባት ተጨንቄያለሁ። አሁን በመካከላችሁ ተገኝቼ ለየት ባለ ቋንቋ ልናገራችሁ ምን ያህል በወደድኩ ማለት የጻፈው መልእክት ጽፎ አልወጣለትም። በመካከላችሁ እንኳን ተገኝቼ ለየት ቃል እንኳን ለየት ባለ ቋንቋ እንኳን ብናገራችሁ መመለስ ይሁን ወደ ደማቁ ስዕል ቦልድሊ ልባችን ላይ ደምቆ ክርስቶስ ይሳለብን። መጽሐፍ ቅዱሳችን ላይ ሲናገር ጌታን ለማገልገል በመንፈስ ምን ያላችሁ ሁኑ ይላል። በመንፈስ ምን ያላችሁ ሁኑ ይላል። በመንፈስ የጋላችሁ ክርስትና እየተንበለበልክ እየጋልክ እየነደድክ ከክብር ወደ ክብር እየጨመርክ የምትሄድበት እንጂ አንድ ወደ ላይ አንድ ወደ ታች እየተለመንክ እየንትን እየተባልክ ኧረ እባክህ እየተባልክ ይገለጠልን፣ ይብራልን ማለት ሲበራልን ልክ እንዳወራው ቅዱስ ጳውሎስ ጠዋት ተነስታ ሀገር ሰላም ብለህ ለመገደል ትሄዳለህ ማለት ነው። በየቀኑ እንገደላለን አይደል? ሲበራልን ማለት ነው። መጽሐፍ ቅዱሳችን ላይ በጣም አንድ ከምወደው ታሪክ አንዱ የኤማውስ መንገደኞች ታሪክ ነው። ሉቃስ ወንጌል ምዕራፍ 24 ከቁጥር 13 ጀምሮ ያለው ታሪክ ላይ ትዝ ይላችኋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በሶስተኛው ቀን እንደተናገረው እነሳለሁ ብሎ ከተነሳ በኋላ ሴቶች መግደላዊት ማርያም የጌታ መነሳት የመቃብሩ ባዶ መሆኑን አይተው ከነገሯቸው በኋላ ያንን ድምፅ እንኳን ሰምተው አላመኑም። በቃ ደክሟቸዋል፣ ተስፋ ቆርጠዋል። እስራኤልን ይቤዣል ብለው ነበር ተስፋ ያደረጉት። እንደጠበቁት አልሆንም። መንገድ ጀምሩ። ሁለት የኤማውስ መንገደኞች ሉቃስ ወንጌል ምዕራፍ 24 ከቁጥር 13 ጀምሮ በዚሁ ቀን ከደቀ መዛሙርቱ ሁለቱ ከኢየሩሳሌም 11 ኪሎ ሜትር ያህል ወደሚርቅ ኤማውስ ወደሚባል መንደር ይሄዱ ነበር። እነርሱም ስለሆነው ነገር ሁሉ እርስ በርስ ይነጋገሩ ነበር። እየተነጋገሩና እየተወያዩ ሳሉ ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበር። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር። አቤት ጌታ፣ አቤት ጌታ! ተስፋ በቆረጡበት ላይ ራሱ ተስፋ ይቆርጣል። በቃ የኛ ነገር አብቅቷል፣ እሱም እንደተናገረው አይደለም ብለው ተስፋ ቆርጠውበት ቤቱ እንኳን ጌታ ተስፋ አልቆረጠባቸውም። ከእነሱ ጋር ወግ ያደርገ ነበር። እርሱም እየሄዳችሁ መንገድ ላይ እርስ በርስ እንዲህ የምትወያዩት ምንድን ነው አላቸው። ዓይናቸው ተይዞ ስለነበር እነሱ አላወቁት። እነርሱም በሐዘን ክው ብለው ከእነርሱ አንዱ ቀሊዮጳ የሚባለው በእነዚህ ቀናት እዚህ በኢየሩሳሌም የሆነውን ነገር የማታውቅ አንተ ብቻ ለአገሩ እንግዳ ነህ ሲል መለሰለት። እርሱም የሆነው ነገር ምንድን ነው አላቸው። ጌታ በቃ ኮንቨርሴሽን ጀመረ ከእነሱ ጋር። በቃ ምንም እንደማያውቀው እስቲ ንገሩኝ የሆነው ነገር ምንድን ነው ሲላቸው፣ እነርሱም እንዲህ አሉት፣ በእግዚአብሔርና በሰው ሁሉ ፊት በተግባርና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ኢየሱስ ነው። በጣም የገለጡበት መንገድ እንዴት ደስ ይላል! በእግዚአብሔርና በማን ፊት? በሰው ፊት። በተግባርና በምን ብርቱ የሆነው? አሁን ችግር እየፈጠረ ያለ ነው ማለት ህይወት እንደዚህ ብቻ ሳይሆን እንደዚህ ብቻ ሳይሆን እንደዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ማደጉ እንኳን ምንድን ነው በሰውና በእግዚአብሔር ፊት ያድግ ነበረ ነው ተብሎ በመጽሐፍ ቅዱሳችን የተገለጸ።
በእግዚአብሔርና በሰው ሁሉ ፊት ደግሞ በተግባር በቃል ብቻ አይደለም፣ በሚናገረው ንግግር የሚያስደምም አስደማሚ አስተማሪ ብቻ ሳይሆን በንግግሩ ብቻ ሳይሆን በተግባርም ብርቱ ስለነበረው ስለ ናዝሬቱ ኢየሱስ እርሱን የካህናት አለቆችና ገዢዎቻችን ለሞት ፍርድ አሳልፈው ሰጡት። ለኢየሱስ እኮ ነው የሚተርኩለት። አይገርምም? አንድ ኢየሱስ የሚባል ነበር፣ በቃልና በስራ ብርቱ የነበረ፣ በቃ በእግዚአብሔርና በሰው ፊት ብርቱ የነበረ ነበር። ሁሉ ያዳመጣቸው የጌታ ቸራሪ እርሱን የካህናት አለቆችና ገዢዎች ለሞት ፍርድ አሳልፈው ሰጡት፣ ሰቀሉትም። እኛ ግን እስራኤልን ይቤዣል ብለን ተስፋ ያደረግነው እርሱን ነበር። ከሁሉም በላይ ደግሞ ይህ ከሆነ ዛሬ 3ኛ ቀን ነው። ደግሞ ከእኛ መካከል አንዳንድ ሴቶች አስገረሙ። እነሱ ማልደው ወደ መቃብሩ ሄደው ነበር። ሥጋውንም ባጡ ጊዜ መጥተው እርሱ በሕይወት እንዳለ የነገራቸው መላእክት በራእይ እንዳዩ አወሩልን። ከእኛ መካከል አንዳንዶች ወደ መቃብሩ ሄደው ልክ ሴቶቹ እንዳሉት ሆኖ አገኙት፣ እርሱም ግን አላዩትም። እርሱም እንዲህ አላቸው። ሃሌሉያ! የማታስተውሉ ሰዎች ጌታ ማስተዋልን ይሙላብን። ሐዋርያው ቅዱስ ጳውሎስ ምንድን ነው ያላቸው? ገላትያ 3 ላይ የማታስተውሉ የገላትያ ሰው ማስተዋሉ ሲሰረቅ እይታው ራሱ ምን ይላል? ይጋረዳል ማለት ነው። የማታስተውሉ ሰዎች ልባችሁ ነቢያት ተናገሩትን ሁሉ ከማመን የዘገየ ክርስቶስ ይህን መከራ መቀበልና ወደ ክብሩን መግባት አይገባውምን? ከሙሴና ከነቢያት ሁሉ ጀምሮ በቅዱሳት መጻሕፍት ስለ እርሱ የተጻፈው እራሱ አስረዳቸው። ወደሚሄዱበት መንደር በተቃረቡ ጊዜ ኢየሱስ አልፎ የሚሄድ መሰለ። እነርሱ ግን ምሽት እየተቃረበ ቀኑም እየመሸ ስለሆነ ከእኛ ጋር እደር ብለው አጥብቀው ለመኑት። ስለዚህ ከእነርሱ ጋር ለማደር ገባ። አሁን ታሪክ የሚጀመረው። አብሯቸውን በማዕድ በተቀመጠ ጊዜ እንጀራውን አንስቶ ባረከ፣ ቆርሶም ሰጣቸው። በዚህ ጊዜ ዓይናቸው ተከፈተ፣ አወቁትም፣ እርሱም ከእነርሱ ተሰወረ። ያን ጊዜ አስተዋሉ። በመንገድ ላይ ሳለ እያነጋገረን ቅዱሳንን መጽሐፍትን ገልጦ ሲያስረዳን ልባችን እንደ እሳት ይቃጠልብን አልነበረምን? ተባባሉ። ሃሌሉያ! ዓይናቸው ተከፈተ። ልክ ዓይናቸው ሲከፈት ምን አሉት? አወቁት። በመንገድ ላይ ሳለ እያነጋገረናል። ሃሌሉያ! ቅዱሳትን መጽሐፍትን ገልጦ ሲያስረዳን ልባችን እንደ እሳት አዲሱ መደበኛ ለዚህ ነው ትርጉሙ እንዴት ደስ ይላል። ልባችን እንደ እሳት ይቃጠልብን አልነበረምን? ብራዘር ቃሉን እየሰማ ልብ እንደ እሳት ማይበለበል ማይቃጠል ከሆነ ራስን ፈትሽ። መንፈሳዊ ድንዛዜ ውስጥ ነህ። መንፈሳዊ ድንዛዜ ውስጥ ነሽ። ቃሉ እየተንጎደጎደ ልብ እንደ እሳት ማይነድ ከሆነ ማይቃጠል ከሆነ መንፈሳዊ ቅናት፣ መንፈሳዊ ረሃብ ማይገባብ ከሆነ ራስን ፈትሽ። ልባችን እንደ እሳት ይቃጠልብን። ቅዱሳት መጽሐፍትን ገልጦ ምን ሲለን ሲያስረዳ በጣም የገረመኝ ቃል ይሄ ማለት መሽቷል፣ እኛ ጋር ደር ነው ያሉታል። ቀጥሎ ምንድን ነው? በዚያኑ ሰዓት ተነስተው ወደ ኢየሩሳሌም ምን አሉ? ተመለሱ። 11 ኪሎ ሜትር እኮ ርቀዋል እኮ። ማታ ነው፣ መሽቷል፣ ለማደር ነው፣ እኛ ጋር ደር ብሎ ዓይናቸው እንደተከፈተ ሃሌሉያ! እንደዚህ እንኳን እንደው ጌታ ረዳቸው ተመለሱ። ስንቱ እኮ ማለት መመለስ እንኳን ለመመለስ እንኳን እንዲተኛው ሰው። በዚያኑ ሰዓት ተነስተው ወዴት ተመለሱ? ወደ ኢየሩሳሌም ተመለሱ። 11ዱና ከእነርሱ ጋር የነበሩትም በዚያ በአንድነት ተሰብስበው አገኟቸው። እነርሱም ጌታ በእርግጥ ተነስቷል፣ ለስምዖንም ታይቷል ይባባሉ ነበር። ሁለቱ ደቀ መዛሙርት በመንገድ ላይ ሆነውና ኢየሱስ እንጀራውን በመቁረስ ጊዜ እንዴት እንዳወቁ ታረኩላቸው። ሃሌሉያ! 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 ዓይናቸው ሲበራላቸው ወደዛ ግሬት ኮሚሽን ተመለሱ። ኖ ኖ ኖ ኖ ኖ ኖ ኖ ኖ የሚቀጥል ስራ አለ፣ የሚቀጥል አጀንዳ አለ። ናና እሱ እንደተናገረው ምን ብሏል? ሃሌሉያ! ሃሌሉያ!
እሱ እንደተናገረው ተነስቷል። አሁን ቀጣይ ምን አለን? አጀንዳ አለን። አሁን ቀጣይ ምን አለን? ሚሽን አለን። ይህን ወንጌል ለዓለም ሁሉ ምን እንላለን? እናደርሳለን። ሃሌሉያ። በቃ ሲበራሉ እንደዚህ 11 ኪሎ ሜትር ቢሆን በማታ ምን ትላለህ? ትመለሳለህ። ጌታ መልካም ነው። ጌታ ደግ ነው። ጌታ ቸር ነው። ብዙ ጥቅስ እንዳበዛው አውቃለሁ። የመጨረሻ ክፍል ራእይ መልእክት ራእይ ምዕራፍ 3 ቁጥር 12 የመጨረሻ ጥቅስ ነው። ለሎዶቅያ ቤተክርስቲያን የተጻፈ ደብዳቤ ነው። ብዙ ጊዜ የተሰበከ ነው። ከቁጥር 14 ጀምሮ በጌታ በኢየሱስ ስም አነበዋለሁ። በሎዶቅያ ራእይ ምዕራፍ 3 ከቁጥር 14 ጀምሮ በሎዶቅያ ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። አሜን የሆነው ደግሞም ታማኝና እውነተኛ ምስክር የሆነው የእግዚአብሔር ፍጥረት ምንጭ የሆነው እንዲህ ይላል። እስቲ አሜን የሆነው እንላለን። ታማኝና እውነተኛ ምስክር የሆነው የእግዚአብሔር ፍጥረት ምንጭ የሆነው እንዲህ ይላል። ቀዝቃዛ ወይም ትኩስ እንዳልሆነ ስራህን አውቃለሁ። ቀዝቃዛ ወይም ትኩስ ብትሆን በወደድኩ ነበር። እንግዲህ ለብ ያለ ብቻ እንጂ ትኩስ ወይም ቀዝቃዛ ስላልሆን ካፌ አውጥቼ ልተፋ። ሀብታም ነኝ፣ ባለጠጋ ነኝ፣ አንዳችም አያስፈልገኝም ትላለህ። ነገር ግን ጎስቋላ፣ ምስኪን፣ ድሃ፣ እውርና የተራቆትክ መሆንህን አታውቅም። ችግሩ ማለት ነው ሁላችሁ ያላዋቂ ችግሩ አለማወቁን እንታችሁ ያላዋቂ ችግሩ አለማወቁን እነዚህ ሰዎች ይሄ ሎዶቅያ ቤተክርስቲያን ቀዝቃዛ ወይም ትኩስ ስላለው ማለት ምንም ላይ ሌብል ሊያደርጉ አልቻለም። ጌታ ሲያያቸው ወይ ቀዝቃዛ አይደሉም ህይወታቸው፣ ወይ ይህም በኋላ ፈሰስ የሚባለው ዝም ብሎ መሀል ላይ ሁላችሁ ጌታ ዝም ብሎ መሀል ሰፋሪ አይወድም። ከሆንክ የጌታ ከሆንክ እየነደድክ እያበራ እየተንቦቆቦክ እንድትኖር እንጂ ወይ ቀዝቃዛ ሆነ ከጌታ አይደለሁም ማለት ነው ትተህ ጌታን ትተህ ይሄ መሀል ሰፋሪ አይነት ነገር በጌታ አይ ቀዝቃዛ ወይ ትኩስ ስላልሆን ካፌ አውጥቼ ምን ልተፋ። ደግሞ ከእነሱም ብሶ ምን ይላሉ? ሀብታም ባለጠጋ አንዳች አያስፈልግም። ዚስ ኢዝ ትዕቢት ይባላል። ኃይለኛ ትዕቢት አለባቸው ማለት በሂስትሪ ከተማዋ እንግዲህ በጣም በወርቅና በማዕድን በጣም ሀብታም እንደሆኑ ሂስትሪ ይናገራል። እና ከዛ የተነሳ እነሱ ምን ይላሉ? ሀብታም ባለጠጋ አንዳች አያስፈልግም ትላለህ። ይሄ በምድር እይታ ወይም ራሳቸውን በሚያዩት እይታ ነው። በጌታ መነጽር ደግሞ ሲታዩ ጎስቋላ፣ ምስኪን፣ ድሃ፣ እውርና የተራቆትክ መሆኑን አታውቅም። ስለዚህ ሀብታም ማለት ለመሆኑ ፈልገው በጣም ሀብትን ይፈልጋሉ እና በሀብታቸው ይመጻደቃሉ። በቃ ሀብታም እንድትሆን በእሳት የነጠረ ወርቅ የራቆትነትን ማፍረት እንዳይታይ የምትለብሰው ነጭ ልብስ ለማየት ደግሞ እንድትችል ዓይንን የምትኳለውን ሁሉ ከኔ እንድትገዛ መከራ። እኔ የምወዳቸውን እገስጽ። ጌታ የሚወደውን ምን ይላል? ሃሌሉያ። ስለሚወደድ ነው ቃሉን የላከልን። አሜን ትላላችሁ? ስለዚህ ትጋ ይላል። ንስሐም ግባ። ትጋ ንስሐም ግባ። እስታጠገባችሁ ያለውን ሰው ትጋ ንስሐም ግባ። እነሆ በደጅ ቆሜ አንኳኳለሁ። ይህ ጨዋ ጌታ
ማለት በርግዶ እኮ በረጋግዶ እኮ ገብቷል አይደል? ደቀ መዛሙርቱ በተቀመጡበት አይደል? በር እኮ ይዘው፣ ነገር ግን ጨዋ ስለሆነ በደጅ ቆሜ አንኳኳለሁ። ማንም ድምፄን ሰምቶ በሩን ቢከፍትልኝ ወደ እርሱ ገብቼ ከእርሱ ጋር እበላለሁ፣ እርሱም ከእኔ ጋር ይበላል። እኔም ድል ነስቼ ከአባቴ ጋር በእርሱ ዙፋን ላይ እንደተቀመጥኩ ድል የሚነሳውም ከእኔ ጋር በዙፋኔ ላይ እንዲቀመጥ አደርገዋል። ሃሌሉያ ሃሌሉያ። ይኸውላችሁ ሰሞኑ መንግስተ ሰማያት እንገባለን አንገባም የሚል ክርክር አለ። እሱ ቸርች በዶክትሪን ታስተምር ማለት እኔ ክርስቲያን መንግስተ ሰማያት ለመግባት የሚሟሟት ነው ብዬ አላስብም። ማለት የዳነ ሰው ይህን ክብር ለመቀዳጀት የሚሟሟት እንጂ ይሄ መንግስተ ሰማያት እገባለሁ ይሄ የወራጅ ቀጠና አስተሳሰብ ስትወርድ ነው በቃ። ይሄ ህይወት ሲወርድ ነው በቃ። እንትን ብሆን እገባለሁ እንትን ብሆን አልገባም። እንደዚህ ክርስቲያን መኖር ካለበት ለድል ነው። ክርስቲያን መኖር ካለበት ሽልማትን ምን ለማለት ነው? ለመቀዳጀት ነው። ሁለተኛ ጢሞቴዎስ መልእክት ላይ ሐዋርያው ቅዱስ ጳውሎስ በመልእክቱ መጨረሻ ላይ ሲናገር ምን አለ? እኔ እንደ መጠጥ ቁርባን ለመፍሰስ ምን ብያለሁ? ተቃርቤያለሁ። እነሆ ሃይማኖትን ጠብቄያለሁ፣ ሩጫውን ጨርሻለሁ፣ የእምነት ገድል ምን ብያለሁ? ተጋድያለሁ። ከእንግዲህ ምን ይጠብቀኛል? የጽድቅ አክሊል ተዘጋጅቶልኛል። ያን ደግሞ ጻድቅ የሆነው ፈራጅ የሆነው እሱ በዛን ቀን ለእኔ ያስረክባል። ይኸውላችሁ ከኖርን አይቀር ለእንደዚህ አይነት ህይወት ነበር። ከገባብን አይቀር እንደዚህ አይነት ረሃብ ይገባብን። ይህ ወንጌል ጀግና ምን አለ? እኔ ገና ምንም እንዳልያዝኩት፣ እኔ ገና ምንም እንዳልጀመርኩት ዛሬ መንቃት ይሆናል። ዛሬ መንቃት ይሆናል። ከሁለት ሳምንት በፊት ሁለት ሳምንት ወይ 3 ሳምንት በፊት መልእክቴን ጨርሻለሁ። ይሄ እድል እንደተሰጠኝ ሲነገረኝ በጌታ ፊት በርከክ ብዬ ምንድን ነው ጌታ ሆይ ለህዝብ ምን መልእክት ይዤ ልሂድ? ምን ልናገር? ምን ልስጥ ብዬ እንግዲህ እንደ አገልጋይ አገልጋዮች ታውቃላችሁ፣ ብዙ እናመጣለን፣ ብዙ ማማጣለን። ይሄ የከበረ እግዚአብሔር ፊት የእግዚአብሔር ህዝብ ፊት ዝም ተብሎ አይቆምም እና ብዙ ጸሎት፣ ብዙ ጾም ጸሎት ይፈልጋል። በእግዚአብሔር ፊት ተንበርክኬ ሳለ መንፈሴ ላይ የተጫነኝ አንድ ዝማሬ ነበር። በቃ መንፈሴን አለቅ ያለኝ የዘማሪት አስቴር መዝሙር ነው። እንደገና ረሃብ፣ እንደገና ጥማት፣ ትላንት ምንም እንዳላየ፣ እንደገና ናፍቆት፣ እንደገና ጉጉት፣ አንተ ወዳለህበት ጥቂት አንተን ቀምሶ እንደጠገበ ሰው መሆን የጤና አይደለም፣ ረሃቤን ፈውሰው። ዕለት ዕለት ባዶ ትሁንና ነፍሴ በመገኘት ውስጥ ይረስርስ መንፈሴ። ሃሌሉያ። በቃኝ የማልለው ይለፈኝ የማልለው ያንተ ህልውና ደስታ ያለበት ያለፈ ሰላሜ መገኘት ነው መዋያ ማደሪያ። ናና እስኪያጠጣኝ፣ ናና እስኪያጉርሰኝ፣ የእጅህን ሳይሆን ክብር መልክህን፣ የምድሩን ሳይሆን ህልውናህን፣ ሌላውን ሳይሆን አንተን። ሃሌሉያ። እስቲ የምንችል ሁላችን በእግሮቻችን ቆመን